ጋይስ እኔ የዚህ ልጅ ንግግር እንዲገባኝ ምን አይነት መጽሐፍ ነው መብላት ያለብኝ? እኔ እኮ እንዲገባኝ ብዬ 8 9 10 20 ጊዜ አየሁት ቪዲዮ እንደጋገምኩ ግን ምንም የገባኝ ሜሪት ላይ ፈልክ ጉግል አረኩ ወፍ። እስቲ ለማንኛውም እናንተ ከገባችሁ ቪዲዮን አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። እስከ መቼ ድረስ ነው የኢትዮጵያን ችግር የምንቀርፍላት? እስከ መቼ ድረስ ነው? የእውነት ነው የምላችሁ። እኛ ኢትዮጵያን ተሰጥቶናል፣ ተወልደናል ኢትዮጵያ ውስጥ እና ሁልጊዜ አስባለሁ እድሜያችን ትንሽ ናት። የእውነት ነው የምላችሁ እድሜያችን በጣም ትንሽ ናት። 100 ዓመት ማለት እኮ 1000 ወር አትሞላም። ስለዚህ ለምንድን ነው እኛ ቢያንስ እንኳን የሆነ ነገር የማንሰራው? በቴክኖሎጂው፣ በተለያየ በሶሻሉ፣ በኢኮኖሚው ለምን ሰውን የመሰለ ነገር ኢትዮጵያን የመሰለ ነገር ለምን አንሰራም? ማልቀስ ተሻለ? ማልቀስ ይሻላል ወይስ ብሎ አማክሮን ነበር። እኛም ዝም አልነው። ይሄው በራሱ መረጠ። ማልቀስ ተሻለ። አልቀሳ አስለቀስከን። ተው በቃ አታልቅስ። 100 ዓመት ግን 1200 ብር ነው። 100 ዓመት 1000 ብር አትሞላ ማለት ጂነስ ነው ላላሽም። ማን ነው ደግሞ ግንባርን በገጀራ ይሳተ? አይ በገጀራ ተሰጥቶ ሳይሆን እኔ ተከፍቶ የሆነ ይጠፋቃል። ለዛ ነው የሚሰማኝ ነው። ቆይ ስልኬን ሽጬ የድሮዋን ኖኪያ ቢዝ ምን ሆነ? ሼም ይዞን ነው እንጂ እንዳንተ ሁላችንም ብናለቅስ ደስታችን ነበር።